የማን ነው? ያንቺ 56 ነው። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ከዚህ በፊት ትንሽ ጠፋ ብለን ነበረ። አሁን ደግሞ የሚያስቁ የሚያዝናኑ እንዲሁም ደግሞ ፈታ የሚያደርጉ ቪዲዮዎችን የመጣው ፈታ ዘና እንላለን። ከናንተ የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ቪዲዮ እስኪያልቅ ድረስ መከታተል ነው። አብራችን ቆዩ። ሚዛን ሚዛን ቀሞ ከማዘን በልቶ መመዘን ሚዛን አባ ቀሞ ከማዘን በልቶ መመዘን ትክክለኛ ነገር። ማን ነው አባ? ምን አስደነገጠ? ያላመንከው የካርከው ልጅ አለ እንዴ? እዴ አንተ ጎልያድ የሰማይ ስባር የሚያክል ሰውዬ እኔን አባ ማለት በጣም ደንቆኝ ነው እንጂ አባ ምን አለ እንዴ? ብሮ ፍሬንድ ምናምን በሚሉት ቋንቋ አታዋዛው። ይቅርታ ብሮዬ ና ተመዘን። እንዴ አልሰለጠነም እንዴ? እኔ እንኳን በእድሜ ልኬ እንደቃ ተመዝኛ አላውቅም፣ ግን የሚሰራ ሰው በጣም ነው የማበረታታው። የሚሰራ ሰው ደስ ይለኛል። ሰርተህ ብታገኘው እኔ ከፋለሁ። አመሰግናለሁ። ግን እንዲህ የሚል አጎት የላችሁ? እሺ አባ መዘርላል። እሺ ስራ ለመባረታታት። እሺ አባ 120 የማን ነው? ይቅርታ የማን ነው? 120 ማታ እህል መዝኜበት አንቆር ላይ ነው። አየህ ሪስታርት አላደረኩትም። ሪስታርት እያደረገው ነው። ያንተ ሚዛን እንደ ሻምፓኝ ካልተነቀነቀ ትክክለኛውን ነገር አያመጣም። ይቅርታ ኧረ እንኳን አልወደክ። ስንት ሰው ነው የመዘንከው? ድፍት ብትልስ ና 120 ባንዴ። ይቅርታ ሚዛን ና አስብም አልምም ማለት 120 እሺ በልገምት ስዕድ እንትኑ ሚዛኑ ስንት እንደሚያመጣለት 16 17 በስመ አብ ወልድ ምን 25 ኧረ ተው ኧረ እንደው ለቤተሰቦች መዘርጋት የለበሰውን ጃኬት እንዲህ ምርጥ ነው እንደሚመዝነው። ለነገሩ ከኪሎ በላይ ጃኬት የሚመዝን ይመስለኛል። እቺ ሚዛን ደግሞ አንዳንድ ጊዜ ነፍስና ስጋን ለያይታ ትመዝናለች። አይ ነፍስ ነው ነገር ነፍስ ነው። እስቲ ቆይ ምንድነው ባትሪው ምንድነው? እስቲውና ጠዋት ደህና ነበር እኮ ና እስቲ ና። ወይ ጉድ! ስራ ትቼ አንተ ሚዛን ላይ ስወጣ ስወርድ ልገኝ እንዴ? ሰው አበረታታለሁ ብዬ ነኝ። ናውጣ አየህ ትክክሉ መጣውን አየህ 41 ትክክሉ መጣ 41 ፈንዲሻ የመዘንክ መሰለህ እንዴ? ሰው እኮ ነው 41 ትክክለኛው አንተ ነህ። እኔ ነኝ የማውቀው የኔን ማንነት። የሌለህን ከየት አምጥቶ ይመዝንልህ? የሌለህን ይላል እንዴ? ያለኝን የማውቀው አንተ እኔ ነኝ። እንዲህ የቀለድክ የመዘንከውን ሁሉ አዝሞልህ ነው 41 ና ምንድነው ወሬ ምንድን ነው የምከፍልህ እንዴ? የተመዘገበን ነዋ። በትክክል አልመሰለኝማ። ምን ልክፈል? 41 አለ እኮ ይማልልህ 41 አለ ይማልልህ። ያንተ ሚዛን አይደለም። አየር መንገድ እንኳን ከ50 በታች አያስከፍልም። በፋይናንስ ህግ አልከፍልም። ከ50 በታች አነሰብህ። ና አነሰብህ። ቆይ ይኸው 40 ኪሎ 20 ብር በኪሎ ስንት ብታስከፍለኝ ነው አንተ እንዴ? ወፍጮ ቤት ነው እንዴ የተፈጨበት? ሚዛን አንተ ሰው እያሳለፍክብኝ ነው። ክፈል። ኧረ ቆይ እከፍልሃለሁ። አስተያየት አድርጎልህ ነው። ይገርምሃል። አዝኖልህ ነው። አትበላም? 10 ብር አለብሽ። ሚዛን እኔ ቆንጆ ፍቅራችሁ እንዲያብብ እንዲደረጅ ሚዛን ተመዘኑ። ለካችሁን ወቁ ይላል። ሚዛን ምን ይሰራል ፍቅር ደግሞ እንዴት ሚዛን ተመዘኑ። ምንም መዛኛ አይመስል። ቆይ እንዴ ወሳሽ ናቸው። ስልክሽ እዚህ ውስጥ ነው እንዴ? ሌባ መስሎት ነው። ሚዛን
ያንቺ 56 ነው። ውበትሽን አንድ ላይ ጨምሮ ነው 80 ያደረገው የኔ ቆንጆ። አረ የሱ ቆንጆ ይኸው አስተካክለው። ስንት ነው? 56 እኔ ፍቅር ምንድን ነው? ወይ ጨመርኩት። ችግር አለው ታዲያ እናቴ? አማርሽ ማለት እኮ ነው የኔ ድንቡሽ። አልፈልግም። ጥፍሪ እኮ ታምሪልኛለሽ አይደል? አልፈልግም። ከዚህ በኋላ በቃ በርገር አትጋብዘኝ። እንደዚህ ሰው ፍራት ነግረኝ። በምን ባኩል እኔ ፍቅርሽ እኮ ጊዜ መች ይሰጠኛል? እኔ ስላችሁ እንደምታደርግ ልንገርህ። ከዚህ በኋላ ቁርሴ በርገር እበላለሁ። በርገር ምሳዬን ደግሞ እንቁላል እበላለሁ። እንቁላል እራቴ ላይ ደግሞ እንዳይከብደኝ ቀይ ወጥ ግጥም አድርጌ እበላለሁ። ወይ ልቅቅ እንዲያደርግልሽ ቅልል እንዲል መክሰስ ልቅቅል አሪፍ ነው። በቃ እንደዚህ አይነት ቀለል ያለ ነገር ነው የሚያስፈልገኝ። እኔም እስማማለሁ። ብሮ አንተም ተመዘን ና እስቲ ና ብሮ እስቲ አንተንም ተመዘን ና ተመዘን። እኔ ምን ይሰጥ እኔ 2 ኪሎ እኮ ነው የጨመርኩት። እዛው አትፍራው። እሱ አልፈራ አንተ ትፈራዋለህ። ዞራል ያለውን ሰማችሁት? እሱ ያልፈራ ዞር ውጤት ታዛባለህ። ዞራል አለ ስለሌለ ሌላ ጊዜ ቅያስ ሊጠብቂኝ እናሳትሽ። ምንድነው 120ውን ተውላለሁ። እሺ 100 ተከፈለ ወረድሽ ቦርሳው ነው የመሰለው። ነጥብ 1 ነው የቀነስከው እኮ ምንም 19.9 ምንም ወረድሽ። ስሙኝ ይማ ከድሮ ፍቅረኛዬ እኮ በ10 ኪሎ ነው የምትበልጠው። ምንድነው አንቺ ግን ዛሬ ድሮ ፍቅረኛ የእጅና እግሩ ማይል ላይ ድቡልቡል ጉርድ በርሜል የሆነ ሰውዬን ከኔ ጋር ታመሳስያለሽ? ኧረ እባክህ ፍቅር አታብዡ በጣም ነው። አዎ እና በ10 ኪሎ ነው የበለጥከው። ምን ይሆን እና እሱን እኩል ታደርጊ። እሱ እኮ ውሃ የተሞላበት አፈፋ ነው ይመስለው እኮ ደንበኛዬ ነበር። ለዚህማ አትስደቡ። 110 ኪሎ ነው። እሺ ቆይ ልንገርህ፣ እሱ ቢያንስ መኪና ላይ ወክስ ለማድረግ ነው ሰውነቱ ቢጨምረው። አንተ ምን ቤት ነው 24 ሰዓት ወኪል ያደረግ ማትቀንሰው ነው ፍቅር ነው። ዛሬ ቀኑን ሙሉ ስለሱ ነው የምታወሪው? ስትፈልጊና ሂጂ የአደባባይ ወገቡን ታቅፈሽ ተኙ። እሺ ፍቅር ነይ እንዴ ቢያንስ እኮ ነው የምትተው እንዴ ወንድነቱን አሳየኝ። ማንቃራ ሜዛን እንግዲህ ያው አባታችን ጥሩ ስራን የፈጠረው። ሁላችሁም እየሄዳችሁ አበረታቱት፣ ሚዛን እየተመዘናችሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ በጣም በአሪፍ እንዲሁም ደግሞ በሚያዝናኑ ቪዲዮዎች እንመጣለን። እስከ ሳምንት። የምን ሳምንት? በቅርቡ ነው የምንገናኘው። ይመቻል።